ያቺ ላም ሽጣ እኔን ዩኒቨርሲቲ ማስተማር ነበረ። ምክንያቱም ልብስ የለኝም፣ የሚለበስ ነገር የለኝም። እዛ ከሌሎች ልጆች አንድ ላይ ሆኜ መማር የምችልበት ሲቹዌሽን አልነበርኩኝም እና በጣም ውድ የኔ መንገድ ፕሮግራም ተከታታዮቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? ዛሬም እንደተለመደው አንድ እንግዳ ይዘንላችሁ ቀርበናል። የመጣበትን የህይወት መንገዶች የሚያካፍለን ይሆናል። አብራችሁን ቆዩ። ከዛ ወደ ግቢ ነበር የሚቀጥለው ህይወት የሚያመራው። አዎ፣ ከዛ በኋላ ወደ ግቢ ህይወት የነበረ የሚያመራው። በጣም ደስ ብሎኛል ውጤት ስለመጣልኝ እና ያቺ ውጤት ተከትሎ ዩኒቨርሲቲ ነበርን መሄድ የምፈልገው እና በነገራችን ላይ የኔ ቻሌንጅ አሁንም አላለቀም። ለምን ብትይ ዩኒቨርሲቲ ስትሄጂ አዲስ ሲቹዌሽን ነው፣ አዲስ ቦታ ነው፣ አዲስ ማህበረሰብ ነው። ያለኝን ነገር ከእናቴ እየተቋደስኩኝ ነው እዛ ጋር የምበላው እና እዛ ቦታ ስትሄጂ በሱ ያስፈልጋል፣ ልብስ ያስፈልጋል፣ እንዲሁም ደግሞ ብር ያስፈልጋል። ያ ሁሉ ነገሮች ደግሞ እናቴ ማሟላት አትችልም። አባቴ እንዳልኩሽም በህይወት የለምና ያለው አማራጭ እናቴ ግን ደስታ የምትፈልገው ነገር ምንድነው ብትይኝ ዩኒቨርሲቲ ውስጥ ገብቼ ያቺ ጥቁር ጋውን ለብሼ መውጣት የእሷ ትልቅ ደስታዋ ነው። አዎ፣ በነገራችን ላይ የሁላችንም ቤተሰቦች እንደዛ ነው። የሆነ የእኛን ስኬት ነው የሚጠብቁት እና የእኛ ስኬት ነው የሚያስደስታቸው እና አይ ቲንክ የሁላችንም ስሜት ይመስለኛል ይሄ ስሜት። አዎ፣ በጣም ደስ ይላት ነበር እና እናቴ በጣም ነበር የምወደው። የመጨረሻም ልጅ ስለሆንኩኝ ከዛ በኋላ ያላት አማራጭ ያቺ ላም ተሽጣ በሶን ተዘጋጀልኝ። ሸጠች? ላምቷ ተሸጠች። በሚያሳዝን ሁኔታ የሚገርመው ነገር እኔ ከፊት እናቴ ከኋላ እየነዳን ነበር እና ገበያ ወሰድ ነው። ሳይኮሎጂካሊ ትልቅ ተጽዕኖ ነበረብኝ። ይህንን ተሽጦ ለእናቴ ምን ማድረግ አለብኝ፣ አንድ ተሸጣ 2 3 መግዛት አለብኝ የሚል ወኔ ግን ውስጤ ላይ ነበረ። ከዛ በኋላ ይህንን ከተሸጠች በኋላ በሶም ተዘጋጀልኝ፣ ልብስም ተገዛልኝ። ጓደኞቼም ነበሩ። አጋጣሚ አብረን የምንበላ አብረን የምንጠጣ ጓደኞቼ አንድ ቦታ ነው የደረሰን። ጅማ ዩኒቨርሲቲ ነበር የደረሰኝ እና ገባን፣ ወደ ዩኒቨርሲቲ ገባን። ቦታው አዲስ ነው። በጣም ብዙ ተማሪ አለ፣ የቆዩ ተማሪዎች አሉ፣ የምናውቃቸው ልጆችም በመሃል ነበሩና ዶርማችን አሳዩን። ሎከር ምናምን ስለነበረ ያቺ ሎከራችን ልብሳችን አስገብተን ቆልፈን በዛ ሰዓት ካፌው አልለመደውም፣ የቱ ጋር እንደሆነ አናውቅም። ውጭ ምግብ ተመግበን ከጓደኞቻችን ተመልሰን ዶርማችን ገብተን አደርን። በሁለተኛ ቀን ምዝገባ ነበር ዩኒቨርሲቲ ስትገቢ። ምዝገባውን ለማድረግ ሄድኩኝ፣ ዶርሜን ቆልፌ ማለት ነው። ዶርም ገብቼ ሎከሬን ስመለከታት ባዶ ናት። ባዶ ነበረች እና እውነት ያኔ የተሰማኝን ነገር አስቢ። ልብሴም የለም፣ በሱም የለም፣ ምንም ነገር የለም። የለበስኳት አንድ ልብስና ያቺ ስልክ ብቻ ነው። ሰርቀው ነው? ተሰርቃለሁ። ቁልፉን በተመሳሳይ ከፍቶት ሰርቀውኛልና በጣም አዘንኩኝ። በጣም የምወዳቸው ጓደኞች የነበሩ፣ በጣም ከምንም በላይ የምወደው ጓደኛዬ ኢዮብና ዮሴፍ የሚባሉ ጓደኞች የነበሩ፣ አብረን የተማርን፣ አሁን ስራ ላይ ነው ያሉትና አበረቱኝ፣ አጽናኑኝ እና አይዞ ይሄንን ጊዜ ታልፏል እያሉ ከነሱም አብረን እየበላን እየጠጣን እኔም ተሳስቼ እንኳን ካፌ ካመለጠኝ ጾሜ ማደር ነው እንጂ ኪሴ ውስጥ ምንም አይነት ብር የለኝም። የምጠብቀው ያቺ የዩኒቨርሲቲ ምንድናት ካፌ ናት። ካፌውም አዲስ ስትሆኚ ሻይ የሚሰጥሽ በጎማ ላስቲክ ነው። ስጠጭ ራሱ የሆነች ሽታ አላት። ምግቧን በትልቅ ሳህን ነው የሚቀርበው። ሌላ አዲስ ነገር ነው የሚሆንብሽ። የቤተሰብ ናፍቆት አለ። ይህንን ችግር ሲደርስብኝ በጣም አዘንኩኝ። ከዛ በኋላ አይ መመለስማ የለብኝም። ምክንያቱም የሚያጠነክረኝ የእናቴ ህልም ነው የሚያጠነክረኝ ወደፊት መቀጠሌ ነው። ትልቅ ፈተና እኮ ትልቅ ነገር ትልቅ እድል ይዞ ይመጣል ብዬ ምን አደረግኩኝ? ወደፊት መቀጠሌን አላቆምኩኝም። እየሄድኩኝ አንድ ሱሪ ብቻ ነው ያለችኝ በህይወቴ ውስጥ የምለብሳት አንድ ሱሪ ነውና ነበር የምታደርገው ማለት ግቢ ላይ ሆነ። አሁን ለምሳሌ ብዙ ልጆች ብዙ አይነት ልብስ ነው ይዘው የሚሄዱት። እንደውም ልብስ ይበዛል ልበል ግቢ ላይ
እና አንድ ሱሪ ኖሮህ ኢቭን እንዴት ነበር የምታጥበው? እንዴት ነበር የምትቀይረው? እስቲ ያን ሞመንት እንዴት ነበረ የማደርገው? ሰዎች የኔን ስም ለማወቅ ግዴታ ስሜን ማወቅ አይጠበቅባቸውም እና የሆነ ታርጋ ራሱ ተለጥፎብኛል ብዬ አስባለሁ። ያቺ እንደዛ አይነት ሱሪ የሚያደርግ ልጅ ይባል ነበረ ግቢ እያለሁና የትምህርት ክፍለ ጊዜ በሌለን ሰዓት ዶርማችን ከኋላ በኩል ትንሽ ስፔስ አለች፣ ክፍት ቦታ አለች። ያቺ ክፍት ቦታ ውጪም አይደለም፣ እዛ ክፍት ቦታ ላይ አጥበዋለሁ። ሱሪውን በቁምጣ ነበረ መሆነው እና አጥቤው ስጨምቀው አያምጣብሽ፣ በደንብ ነበር የምጨምቀው ውሃው ተንጣፎ እስኪደርቅልኝ ድረስ ማለት ነው። እና ያቺ ነገር አጥባት አለው፣ እዛው አሰጣት አለው። ካፌ አልሄድ፣ ውጭ አልወጣ፣ እዛው ነበረ የምቆየው። ዶርም ውስጥ ነበረ የምቆየው ማለት እስከሚደርቅልኝ ድረስ። ግን ስም ወጥቶልኛል። ስሙ ምንድን ነው? ያንን ሱሪ የሚያደርግ ልጅ ይባል ነበር። እና ከዛ በኋላ አንድ ቀን አጠብኩት፣ ደርቆ ወደ ካፌ ሲሄድ አንድ ሰፈራችን ባለሀብት ነበረና ደወለልኝ። የጋሽ እንትና ልጅ እንዴት ነህ? ደህና ነህ? ዩኒቨርሲቲ ሄደሃል? በጣም ደስ ብሎኛል፣ እንኳን ደስ አለ ምናምን። በጣም እኔም ደስ ብሎኛል፣ አመሰግናለሁ ብዬው በቃ ለውጪ የሚሆን ብሎ 3000 ብር ላከልኝ። አየሽ፣ ፈጣሪ ለሁሉም ነገር ተስፋ ነው። በህይወትሽ ፈጣሪ ምን እንደሚሰጥሽ አታቂም። አንቺ መቀጠልሽን ብቻ ነው የምታውቂውና ከዛ በኋላ ይቺ 3000 ብር በጣም ደስ ብሎኛል። ካፌ ራሱ ሳልበላ ቀጥታ አካውንት ይዤ ባንክ ቤት ሄጄ ብሩን አውጥቼ አንድ ሱሪ፣ አንድ ሹራብ፣ አንድ ጃኬት ገዝቼ ከዛ በኋላ አሁን ሱሪዎቼ 2 ሆኑ። እየለበስኩኝ ያለ አንደኛ ሴሚስቴር አለቀ ውጤቱ። ሳናይ ወደ ቤተሰብ ጋር ሄድን። የቤተሰብ ናፍቆት ስለነበረ ወደ ሴሚስቴር ሲያልቅ እናቴ ጋር መጥቼ እያረስኩኝ፣ እርሻ አለ፣ ሰፊ መሬት አለን። ያንን እያረስኩኝ በጎን እሷን እያገዝኩኝ እያለ ኮሮና መጣ። ግን ያቺ ኮሮና መጣ ወደ ቤተሰብ ከመመለሴ በፊት እኔ ሻወር ልወስድ ብሄድኩበት እናቴ ያቺ አንድ ላም ሸጣ የገዛችልኝ ስልክ ራሱ ተሰርቄያለሁ፣ ቻርጅ አድርጌ በወጣሁበት ማለት ነው። እና ተሰርቄ እንደምንም ወደ እናቴ መጣው። እያረስኩኝ ያለ ኮሮና ነው። በቃ ዩኒቨርሲቲ ተማሪም ይውጣ ቀጣይ ይገባል ሲባል በጣም ነበር ደስ አለኝ። በጣም ኤክሳይት ነበር የሆንኩትና ድጋሚ ለመመለስ ወደ ግቢ በቃ ወደ ግቢ ለመመለስ እስከዛ ድረስ እሰራለሁ። አሰርቼም አትሊስት ልብስ የምገዛበትን ነገር አጠራቅማለሁ ብር። ከዛ በኋላ ኮሮናውን አለፈ፣ ወደ ግቢ ተመለስን። ወደ ግቢ ስንመለስ ደስ የሚል ነበረ። ግን መጀመሪያ የነበሩ ጓደኞቼ የሚፈልጉትን የትምህርት መስክ ስላልነበራቸው ጥሎ ሄዱ። ሌላ ጓደኛ ዳኒ የሚባል ጓደኛ ነበረኝ። እውነት በጣም የሚገርም ደስ የሚል ነበር። በጣም የምወደው። የሚያለቅስ ሰው ሲያገኝ ያለቅሳል፣ የሚበላ ሰው ሲያገኝ ይበላል እና በጣም ደስ የሚል ልጅ ነበረ። እያበረታኝ ያለ አንደኛ ዓመት 2ኛ ሴሚስቴር ግቢ ስገባ አንድ ኮርስ ኤፍ መጣብኝ። ትዝ ያለኝ በዚህ ኤፍ ትምህርቱን የምቀጥል አልመሰለኝም እንጂ እዛ የምቀጥል በሆነ ማስተካከል ነገር ቢመስለኝማ ምንም ችግር አልነበረበትም። በቃ እናቴ ያስተማርሽኝ እንደዚህ ነበረ፣ ፈጣሪ ሆይ የእናቴ ህልም እዚህ ጋር ጨለመባት ብዬ ግራ ስጋባ ኪዳነ ምሕረት ቤተክርስቲያን ነበርና ሄጄ ድፍት ብዬ አለቀስኩኝ። ከዛ በኋላ ገብቼ ሬጂስተር አልስጠይቃቸው ውጤትህን ያስቀጥልሃል፣ ይሄ ኤፍ ቀጣይ ታስተካክለዋለህ አሉኝ። በጣም ደስ አለኝ። ኤፉን አስተካከልኩኝ። የዲፓርትመንት ምርጫ ተደርጎ ጂኦግራፊ እንደ ኢንቫይሮንመንታል ስተዲ ደርሶኝ ከዛ እየተማርኩኝ ቀጠልኩኝ። ግን አሁንም ስማር እዛ ቦታ ላይ ላይብረሪ ስገባ 24 ሰዓት እዛው አነጋለሁ። ጠዋት ፊቴን ታጥቤ ቁርስ ለመብላት ካፌ ሄድ ነበር። ጥሩ ውጤት ማምጣት እፈልጋለሁ፣ እናቴን ማስደሰት እፈልጋለሁ፣ መመረቅ እፈልጋለሁ። ያን ደግሞ ጠንክሬ መስራት ስለነበረብኝ ምን ማድረግ ጀመርኩኝ? በጣም ማንበብ ጀመርኩኝ። እያነበብኩኝ ልክ መመረቂያችን ሰዓት ሲደርስ የመውጫ ፈተና መጣ። የመውጫ ፈተና እሱን ያላለፈ ተማሪ መመረቅ አይችልም ሲባል በጣም ግራ ገባን፣ ተጨነቀን። ከዛ በኋላ በደንብ ማጥናት ጀመርን። የመውጫ ፈተናውን ተፈተንን። ልክ ውጤቱ የእውነት እንዲህ እየነዘረኝ ነበረ ውጤቱን ያየሁትና ከዛ ውጤቱም አሪፍ አመጣሁ። ከ100
ጥሩ የሚባል ነገር አመጣሁኝ። እናቴ የመመረቅ ያቺ ጋውን የመልበስ ፍላጎት ስላላት እኔ ያንን ማድረግ ስለምትፈልግ መመረቂያው ደረሰ። አሁንም እኔ መከራ አላቆሙም። በጣም የሚያሳዝነው ነገር ልክ ምርቃት አካባቢ ሲደርስ እናቴ ድጋሚ ታመመች። የኔ ደስታን ማየት አልቻለችም። የኔ በደስታዬ መገኘት አልቻለችም። አሁንም ከጎን የሚያጽናናኝ ጓደኛዬ ዳኒ ነው የሚያጽናናኝና በቃ ችግር የለውም እና የኔን ቤተሰቦች አይመጡም፣ እኔ እናንተ እዛ ቀን አንድ ላይ እንሆናለን የሚል ተስፋ ነበር የሚሰጠኝና ጥሩ ጓደኛ ፈጣሪ ስጥ ብዬ ነው የምለውና ለእኔ ያላደረገልኝ ነገር የለም። ይህንን ጓደኛዬ ምርቃቱ ደረሰ፣ መግቢያ ካርድ ተሰጠ። ልጆች ከቤተሰቦቻቸው ጋር ከወንድም ከእህቶቻቸው ጋር አንድ ላይ ያሉ እየተደሰቱ ነው፣ ፎቶ እየተነሱ ነው። እኔ ግን የማየው እናቴ ጸበል ውስጥ ያለችው ነገር ነው የማየው እና ያን ነገር ሆነ። የእኔ ትኬት ሌላ ልጆች ሰጠኋቸውና መመረቂያው ቀን ደረሰ። ጓደኛዬና እኔ ተነስተን ሱፋችን ለብሰን መመረቂያ ጋውናችን ለብሰን ሌሎች ልጆች የሚመረቁበት አበባ መመረቂያ አዳራሽ ለመግባት አበባ ይዞ እናት አባታቸው በሁለት መልኩ ነበር የሚሰጧቸው በግራና በቀኝ። እኔ እና እሱ ግን የሚገርምሽ ነገር ጠዋት ተነስተን የመቶ ብር አበባ ነው እሱ 100 ብር እኔም 100 ብር አበባ ገዝተን ወደ መመረቂያ አዳራሽ ገባን። ወደ መመረቂያ አዳራሽ ገብተን ሰዎች እንኳን ደስ አላችሁ ተብሎ ሲጨፈር እኛም እንጨፍራለን። በቃ እዛ ጋር ሌላ ስሜታችን ቀይሮታል። ደስ ብሎን ተመርቀን ከአዳራሹ ወጣን። ከዛ በኋላ ውጤታችንን ይዘን ወዴት መጣን? ወደ ቤተሰቦቻችን ጋር መጣን። አሁንም ፈጣሪ ዓላማ አለው። የእውነት በሕይወትሽ ተስፋ ካልቆረጥሽ ወደፊት ከቀጠልሽ እግዚአብሔር መልካም ነውና እናቴ ተሽሏት ወደ ቤት መጣች። እኔ ውጤቴን ይዤ የተመረቅኩበትን ዶክመንቴን ይዤ ስመጣ እናቴ ተሽሏት ወደ ቤት መጣች። ቤት ተደገሰልኝ፣ ድግስ ተደግሶ በጣም ደስ አላት። እኔ ሳገባ ራሱ እንደዛ ደስ የሚላት አይመስለኝም። እና ግን ተመርቀ በምትመጣ ሰዓት ያው እሷ የእናትህ ፍላጎት አንተ ጥቁር ጋውን ለብሰህ ስትመረቅ ማየት ነው እና አንተ አመጣጥህ እንዴት ነበር የመጣኸው? እና እሳቸው ሲያዩህስ ምን ነበር? እስኪ እዛ የተፈጠረው ስሜታቸው ምን ነበረ? እሱ ታውቃለህ? ይህንን ፕሮግራም እኔም ሰርፕራይዝ ነበር የተደረግኩትና እናቴም አታውቅም፣ መመረቄም አታውቅም፣ ይሄን ፕሮግራም መዘጋጀቱም አታውቅም። እናቴ የወንድሜ ሚስት ነበር ይሄንን ፕሮግራም አዘጋጅታ። ከዛ እናቴ ወደ ወንድሜ ቤት ስትመጣ ፕሮግራሙ ተዘጋጅቷል። እኔም ስመጣ ይህንን ነገር ተዘጋጅተዋል። ጓደኞች አሉ። በጣም ነበር ደስ ያለኝ። እናቴም ደግሞ በጣም ነበር ደስ ያላት እና እዛ ቦታ ሄዳ መመረቁን ሳይሆን እዛ ቦታ ሄዳ የኔን ደስታ ማየት ሳይሆን ሌላ ደስታ ነው የፈጠረባት እና በዚሁ አጋጣሚ የወንድሜ ሚስት በጣም አመሰግናለሁ። ለዚህም ያደረሰችኝ እሷ ስለሆነች እና እናቴም በሕይወት ቆይታ የኔን ደስታ ስላየች በጣም አመሰግናለሁ። በጣም ደስ የሚል ጊዜ ስለነበረኝ በሕይወቴ ውስጥ ፈጣሪን ከፊት እያስቀደምኩኝ ነው የምሄደው። በጣም ተርቤያለሁ፣ በጣም ተጠምቻለሁ፣ በጣም ተቸግሬያለሁ። ያ ችግሮች ሁሉ የሚታዩኝ ከፊት ሁሉ አሻግሮ ማየትን ነው እኔን የምፈልገው እና ትልቅ ቦታ እንደምደርስ ትልቅ ህልም አለኝ። ፈጣሪም በጎ ዓላማ ያለው ሰው መንገዱ ስለሚያቀና ግቢ ጉባኤም ስለነበረ የግቢ ጉባኤ እናትና አባት የሚባል ነገር ነበር። እነሱን ለዚህ አድርሶ አሁን ላይ ላለሁበት ስራ እንድደርስ ያደረጉኝ ከጀርባዬ በጣም ብዙ ፈተናዎችም ነበሩ። በጣም ብርታት የሆኑኝም ሰዎች ነበሩ። በጣም ነው ደስ የሚለው ታሪክ፣ በጣም ነው የሚያስተምረው እና እስኪ አንድ ጥያቄ ልጠይቅህ። ብዙ ጊዜ ከሚሆንብን ነገር በላይ የሚሆንብን ነገር ይዞት የሚመጣው ስሜት አለ እና እነዚህ ነገሮች እንደዚህ እየተደራረቡ በሚመጡ ሰዓት የሆነ ነገሮች ሲደራረቡ ደካማ ነን በተፈጥሯችን እና የሆነ ስብር ማለት ነገር አለ እና እነዚህ ነገሮች በተከታታይ ሲመጡ እንዴት ነበር ያን ይሄ የውስጥ የሚሰማንን የውስጥ ስብራት ልትቋቋም የቻልከው? እንዴት ነበር? ሰው እስከሆን ድረስ ስሜታዊ እንሆናለን፣ እናለቅሳለን፣ እናዝናለን። ያን ጊዜ ለመቋቋም ቀላል ጊዜ አልነበረም እና እኔ የሆነ ፈተና ሲደርስብኝ ያለኝ አማራጭ ቤተክርስቲያን ሄጄ ብቻዬን ቁጭ ብዬ ማልቀስን ነበረ የምወደው። ካልሆነም ደግሞ የሆነ ቦታ ተደብቄ ብቻዬን ማልቀስ ነበረ የምፈልገውና አልቅሼ ከወጣልኝ በኋላ ጸልዬ መጥቼ ዶርሜ ነበረ የምተኛው።
ተስፋ ትቆርጫለሽ። ግን ተስፋ ቆርጠሽ ለምንድን ነው እዚህ ጋር የመጣሁት ለምንድን ነው የምኖረው የሚለው ነገር ስታስቢ የሚያበረታሽ ነገር አለ ከጀርባሽ። እኔ የሚያበረታኝ ነገር ምንድን ነው ብትኝ እናቴ ናት የምታበረታኝ። ምንም አይነት ፈተና ቢመጣ በህይወት ውስጥ ዝናብ ዘንቦ ፀሐይ እንደሚወጣ አምናለሁ። የሳቀ ሰው እንደሚያለቅስ አምናለሁ። ያለቀሰው ሁሉ እንደሚደሰት አምናለሁ። ፈጣሪ በጎ ዓላማ እንዳለው አምናለሁ እና ይሄ ጊዜ ያልፋል፣ የመጨረሻ ሽልማት ጋር መድረስ አለብህ የሚል ነገር ከፈጣሪ ጋር ስለማምን ለዚህ እንድደርስ ትልቁ ጥንካሬ ሆነኝ ፈጣሪ ነው። በጎኔ ያሉትን ጓደኞቼ፣ ቤተሰቦቼ ለዚህ እንድደርስ ረድቶኛልና ዛሬም አልፎ ትናንትና ይባላል የሚል መርህ ነበረኝና ይህንንም አልፎ ለዚህ በቅቻለሁ። እሺ፣ በጣም አስተማሪ ታሪክ እያካፈልከን ነው አንዷለምና ዛሬ ላይ ሆነህ ዛሬ ላይ ቆመህ ትናንትናህን ስታስበው የሚሰማ ስሜት ምንድን ነው? ዛሬ ላይ ሆኜ ስለ ትናንትና ሳስብ ለካ ይሄንንም ፈተና ነበር እንዴ ትንሽ ነገር ነው እኮ ብዬ አስባለሁ። እና 5ኛ ክላስ ሆነች የ1ኛ ክላስ ትምህርት ስታስቢ እንዴት ነው የከበዳቸው እንሌለ እና ግን በቦታው በሰዓቱ በጣም ነበር የሚከብደውና ዛሬ ላይ ሆኜ ሳየው የሚያስቁኝ ነገሮች አሉ፣ የሚያስተምሩኝ ነገሮች አሉ፣ ያበረቱኝ ነገሮች አሉ። ለካ ግን የሰው ልጅ ጥንካሬው በዚህ ልክ በዛ ሰዓት በዚህ ልክ ጥንካሬ ከነበረኝ አሁንስ ለምንድን ነው የማልጠነክረው የሚል ብርታት ሰጥቶኛል። ዛሬ ላይ ሆኜ ስለ ትናንትና ሳስብ ማለት ነው። በጣም አሪፍ ነው። የመጨረሻ እንደማጠቃለያ እንደ መጨረሻ ጥያቄ አሁን ላይ እንግዲህ በወጣትነት ብዙ ፈተና ውስጥ ያሉ ወይ ቤተሰብ በማጣት ሊሆን ይችላል፣ ወይ ከሰላም ጋር ተያይዞ ሊሆን ይችላል። በተለያየ ምክንያት ብቻ ህይወት የራሷ ፈተና አላት እና በፈተና ውስጥ ላሉ ለተጨነቁ ወጣቶች እንደ አንድ ወጣት ምን ትመክራቸዋለህ? እኔ ለወጣቶችን ማስተላለፍ የምፈልገው ወይ መምከር የምፈልገው በህይወታችሁ ውስጥ የምትፈልጉትን ነገር በግልጽ ወቁት። የምትኖሩለት ዓላማ በግልጽ ወቁት። ለምንድን ነው የምኖረው? ለማን ነው የምኖረው? ወዴት ነው የምሄደው የሚለው ጥያቄ ካወቃችሁ ምንም አይነት ነገር ቢመጣ በህይወታችሁ ውስጥ ወደኋላ ተስፋ አትቆርጡም። ስለዚህ የወጣትነት ዕድሜ ይፈትናል። የወጣትነት ዕድሜ ሮጠን ያልደከምንበት የማንሰለችበት ነገር ስለሆነ ተስፋም የመቁረጥ እድላችን በጣም ሰፊ ነውና ስለዚህ ከፈጣሪ ጋር ሆናችሁ ዓላማችሁን እያሰባችሁ ስትደክሙ የሚቀሰቅሳችሁ የሚያበረታችሁ ትልቁ ነገር ምንድን ነው? ዓላማችሁ ነው እና ግልጽ የሆነ ዓላማ ይኖራችሁ ዓላማችሁ ኖሯችሁ ወደፊት የምትቀጥሉበትን ነገር አሻግራችሁ ዛሬ ላይ ሆናችሁ ስለ ትላንትና ማየት ከቻላችሁና ትልቁ ነገር ደግሞ ፈጣሪን ተስፋ ማድረግ ከቻላችሁ በህይወታችሁ ውስጥ ስኬታማ መሆን ትችላላችሁ። በህይወታችሁ ውስጥ ይህንን ፈተና ማለፍ ትችላላችሁ ብዬ ነው የማምነው። እሺ አንዷለም፣ እንግዲህ በህይወታችን ውስጥ በቃ እዚህ ጋር አበቃ የሚባል ነገር እንደሌለ ከአንተ ታሪክ ተምረናልና በስተመጨረሻ የምታመሰግናቸው ሰዎች ካሉ እድሉን ልስጥህ። በጣም ማመሰግናቸው ከምንም በላይ ለዚህ እንድደርስና ከምንም በላይ ደግሞ እንድጠነክር ያደረገኝ ፈጣሪን ከልብ አመሰግናለሁ። እንዲሁም በዙሪያ ሆኖ ለምኖረውም ለእናቴ ነበረ፣ በችግርም ላስተማረችኝ፣ ለዚህም እንድደርስ ደስታዋንም እንዳይ ያደረገኝ እንድጠነክር ያደረገኝ እናቴ ናትና እናቴን ከልብ አመሰግናለሁ። ጓደኞቼ እከሌ ማለት አልፈልግም፣ ሁላቸውም በያሉበት አመሰግናለሁ። እጅግ ትልቅ ውለታ ነው የዋሉልኝና እጅግ አመሰግናለሁ። እሺ አንዷለም፣ ጊዜህን ሰውተህ እዚህ ስቱዲዮ ድረስ መጥተህ የህይወት መርህን መንገድህን ስላካፈልከን እኛም በእኔ መንገድ ፕሮግራማችን ስም ከልብ እናመሰግናለን። እሺ ቤተሰቦቻችን፣ ዛሬ በእኔ መንገድ ፕሮግራማችን ያቀረብንላችሁ እንግዳችን ወጣት አንዷለም የራሱን የህይወት መንገድ በዚህ መልክ አካፍሎናል። ከዚህ ህይወት ብዙ እንማራለን። የወደዳችሁትን ለምትወዷቸው ሼር አድርጉላቸው፣ የተሰማችሁን ደግሞ በኮሜንት አቀብሉን። ቀጣይ ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ